በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ከወደቅን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና። በጌታ የተወደዳችሁና የተከበራችሁ የሀገራችን ሕዝቦች፣ በሀገር ውስጥና ከሀገር ውጭ በተለያዩ ሁኔታዎች ውስጥ ሆናችሁ የጌታችንና የመድኃኒታችን ኢየሱስ ክርስቶስን የትንሣኤ በዓል በማክበር ላይ የምትገኙ ሕዝበ ክርስቲያንና የሀገራችን ዜጎች፣ በጌታ የተወደዳችሁ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ምእመናንና አገልጋዮች፣ እግዚአብሔር አምላካችን በምሕረቱና በቸርነቱ ጠብቆ ለ2018 ዓመተ ምህረት የጌታችንና የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ በማለት በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስና በራሴ ስም መልካም ምኞቴን ሊገልጽላችሁ ወዳለሁ። የሰው ልጅ ባለመታዘዝ ሰበብ በኃጢአትና በበደል ወድቆ እግዚአብሔር አስቀድሞ ካስቀመጠው ክብር ከመጉደሉ የተነሳ በፊቱ ለመቆም የሚያበቃውን ጸጋ በመነፈጉ ለምድራዊ መቅበዝበዝና ኩነኔ ብሎም ለዘላለማዊ ሞት የተሰጠ ፍጥረት ሆነ። ይህን በመልኩና በምሳሌው የተፈጠረውን ነገር ግን ከውድቀት የተነሳ በጠላትነት ሕይወት የኖረውን የሰው ልጅ አርነት ያወጣ ዘንድ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ፍቅሩን ገለጠለት። በልጁም ፍጹም መታዘዝ ለሰው ልጆች ሁሉ በተከፈለው ቤዛነት ከእግዚአብሔር ጋር የመታረቃችን ማረጋገጫ የሆነውን የክርስቶስን ትንሣኤ ክርስቲያኖች ሁል ጊዜ በምስጋና እናስባለን። በተለይም አሁን ባለንበት አጠቃላይ አገራዊና ዓለም አቀፋዊ አውድ ውስጥ የትንሣኤን በዓል በየአብያተ ክርስቲያናቱ በበዓል ማዕከላትና በየቤታችን ሆነን ስናከብር ይህ ምን ማለት እንደሆነ ለምንም እንደምናከብረው በትክክል ሊገባን ያስፈልጋል። በትንሣኤ በዓል በትንሣኤ ስም ብዙ ነገሮች ይደረጋሉ። የትንሣኤ ምስጢር የሆነው ክርስቶስ ማዕከላዊነቱ የማይገለጥበት ከሆነ ግን ትርጉም አይኖረውም። የትንሣኤው መልእክት በጋለ ፍቅር ሲታወጅና ምእመናን የትንሣኤን ሕይወት በትክክል መኖር ሲችሉ ለትንሣኤ ያደረሰን የፍቅርና የይቅርታ ጉዞ በግለሰብም ሆነ በማኅበረሰብ ሕይወት ሰርጾ ሲገባ ያኔ በእውነትም ትንሣኤ ይሆናል። ይህም ማለት የክርስቶስ ስቃይ፣ ሞትና ትንሣኤው የፍቅር የይቅርታና የምሕረት ውጤት መሆኑ በእምነት ሲረጋገጥና በቃልም ሆነ በተግባር ሲታወጅ በእውነትም የትንሣኤ በዓል የትንሣኤ ልጆች በዓል ይሆናል። እግዚአብሔር በዚህ ባለንበት አስቸጋሪና ፈታኝ ወቅት የትንሣኤ ልጆችን መገለጥ ይጠብቃል። ፍቅር ጠፍቶ ጥላቻ ሲነግስ፣ በጎነት ርቆ ክፋት ስር ሲሰድ፣ እውነት ተስተባብሎ ሐሰት ሲገን፣ ያኔ የትንሣኤ ልጆች ሲገለጡ ፍቅር ብቻ፣ በጎነት ብቻ፣ እውነት ብቻ ይጸናል። በጌታ የተወደዳችሁ ክርስቲያኖች ወገኖች በሙሉ ሀገራችን ኢትዮጵያ በሚሊዮኖች በሚቆጠሩ ክርስቲያኖች የተባረከች ሀገር ነች። ስለሆነም የጽድቅ ምድር ከመሆን ውጭ ሌላ መግለጫ ሊኖራት አይገባም። ሰላም እንደ ወንዝ፣ ፍትህም እንደማያቋርጥ ፈሳሽ፣ ጽድቅም እንደ ባህር ሞገድ ሊሆን የምድሪቱን ፊት ሊሸፍን ይገባ ነበር። ታዲያ ይህ መሆን ሲገባው በተቃራኒው በአሁኑ ወቅት በአገራችን አንዳንድ አካባቢዎች የሚስተዋለው አለመረጋጋትና ሁከት፣ ከዚህም ጋር ተያይዞ የሚታዩት አስነዋሪ ድርጊቶች ከየት መጡ ብሎ ሕዝበ ምእመን ራሱን ሊጠይቅ ይገባል። ክርስቲያኖች እንደ ሰላም ወንጌል ሰባኪዎችና የጽድቅ መልእክተኞች
በህብረተሰብ መካከል ሲኖሩ ከእግዚአብሔር ዘንድ የተሰጣቸው የበጎነት ምግባር ባለአደራነትንና ተልእኳቸውን ሁል ጊዜ ማሰብ ይገባቸዋል። የበጎነትና ቅንነት ተጻራሪ ድርጊቶች ሲከሰቱ ይህ ለምን ሆነ ብሎ ከመጠየቅ እኛስ ምን አደረግን? እየሆነ ባለው ነገር ውስጥ ድርሻ አለን ወይ? ምንስ ይጠብቀናል ብሎ ራስን መመርመር ግዴታችን ይሆናል። እንደ ግለሰብ፣ እንደ ማህበረሰብና እንደ ህዝብ በየጊዜው ከሚያጋጥሙን ማህበራዊም ሆነ ፖለቲካዊ ፈተናዎች ፈጥነው ለመውጣት እያንዳንዱ ወደ ራሱ ህሊና መመለስና የግንኙነት የድርጊት ምርጫዎቹን ማስተካከል አለበት። ከዚህም በላይ ሰው ሁሉ ከክፉ መንገዱ ተመልሶ መልካምነትንና ቅንነትን ብቸኛ ምርጫው ማድረግና በዚህ አቅጣጫ ብቻ አካሄዱን ማስተካከል በተለይ ለእኛ ለምእመናን መንፈሳዊም ሆነ ማህበራዊ ኃላፊነታችን ነው። ስለሆነም የትንሣኤ ልጆች እንደሆኑ የሚያምኑ ሁሉ ለህዝባቸው የትንሣኤን መልእክት እያወጁ ለዚህች ውድ አገራችን ተስፋ የሆኑ ዘንድ በእጅጉ ይጠበቅባቸዋል። ጥልን ወደ ፍቅር፣ አለመተማመንን ወደ መተማመን፣ ሁከትና አለመረጋጋትን ወደ ሰላም፣ ጠላትነትን ወደ ወዳጅነት፣ ራስ ወዳድነትን ወደ ቸርነት ለመቀየር በቃልና በተግባር መትጋት አማኞች እንደሆንን ከምናምን ከምእመናን ሁሉ የሚጠበቅ አገልግሎት ነው። ይህ ሲሆን የምንመኘው ለውጥና የሁለንተናዊ ተሐድሶ እውን ይሆናል። የተከበራችሁ የሀገራችን ህዝቦችና ክርስቲያን ወገኖች፣ ከላይ የተጠቀሱትን እውነቶች መሰረት በማድረግ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዚህ የትንሣኤ በዓል እንደ ወትሮ ብርቱ ጥሪ ታደርጋለች። ጥላቻና አድመኝነት ይቁም፣ መገፋፋት ያብቃ፣ በዘር፣ በቋንቋ፣ በብሔር፣ በፖለቲካዊ አመለካከት መፈራረጅ ቀርቶ የመቀራረብ መንፈስ ይስፈን፣ የጥላቻ ንግግሮች ይወገዱ፣ በየትኛውም ምክንያት መስማማት ያቃታቸው ወገኖችም ለውይይትና ለድርድር ይቀመጡ። ዘመኑ በመነጋገር ችግር የሚፈታበት ስልጡን ዘመን ነውና የማይነጋገሩ ይነጋገሩ በሚል ጥሪ እናደርጋለን። አሁን ባለንበት ወቅት ትኩረትም ጸሎትም የሚሹ ብዙ ብርቱ ጉዳዮች አሉ። ዓለማችን በርካታ ሰው ሰራሽና ተፈጥሯዊ ቀውሶችን በማስተናገድ ላይ ትገኛለች። በተለያዩ ክፍለ ዓለማት ስለተከሰቱ ጦርነቶች፣ የሚያስከተለ ስላለው የምጣኔ ሀብት መዋዠቅ፣ የአየር ንብረት መዛባትንና ከቀያቸው ለተፈናቀሉት አጥብቀን ልንጸልይና ልናስብላቸውም ይገባል። በሀገራችን በኢትዮጵያም በተለይም በሀገራችን ደቡባዊ የኢትዮጵያ ክፍል በተከሰተው የመሬት መንሸራተት የተጎዱ ወገኖቻችንን መልሶ ለማቋቋም የተጀመረው ጥረት ተጠናክሮ እንዲቀጥልና እግዚአብሔር ያዘኑትን እንዲያጽናና እንጸልይ። እንዲሁም በሀገራችን ለሰባተኛ ዙር በሚደረገው ብሔራዊ ምርጫ ላይ ምዕመናን እንደ ዜጋ የመምረጥና የመመረጥ ዲሞክራሲያዊ መብታቸው እንደተጠበቀ ሆኖ ሂደቱ ፍጹም ሰላማዊ እንዲሆን ምዕመናን በትኩረት እንድትጸልዩ ይሁን። ደግሜ ጥሪ ላቀርብ የሚወደው በአሁኑ ጊዜ በተለያዩ አካባቢዎች ወድቀው የሚገኙትን ወገኖች ማሰብ የግድ ከክርስቲያኖች የእምነት ግዴታችን እንደሆነ ነው። ከፍ ሲል እንደጠቀስኩት በደቡብ ኢትዮጵያ አካባቢ በጋሞ ዞን የተከሰተው የመሬት መንሸራተት እንዳለ ሆኖ በጋምቤላ ክልላዊ መንግስት አካባቢም በተፈጠረው ግጭት የብዙ ሰዎች ህልፈተ ህይወት መከሰቱና ከዚህም ጋር ተያይዞ ደግሞ በሺዎች የሚቆጠሩ ወገኖች
ከቤት ንብረታቸው ተፈናቅለው በፈተና እንዳሉ እናውቃለን። ስለዚህ ምእመናን ሁሉ በያላችሁበት እንድትጸልዩ ብቻ ሳይሆን እንደ ምእመናን ደግሞ ማድረግ የሚገባችሁን ቸርነት እንድታስቡ ጥሪ ማድረግ እፈልጋለሁኝ። በመጨረሻም ምእመናን ሁሉ በተለይም በልዩ ልዩ ፈተና ውስጥ እያለፉ ያሉትን ወገኖች በትንሣኤው ተስፋ እንድትጽናኑ፣ ይህ የፈተና ጊዜ አልፎ የበረከትና የጸጥታ የመረጋጋት ጊዜ እንደሚመጣም በተስፋና በእምነት እንድትጠብቁ አባታዊ የማጽናናት ጥሪ ላደርግላችሁ እወዳለሁ። አርብ ዕለት የፊታችን አርብ ዕለት የምናስበው የስቅለት ቀን የሰው ልጅ መከራና የጨለማ ጉዞ አብቅቶ ብሩህ የትንሣኤ ንጋት እንደሚመጣ በማመን ነው። የትንሣኤ ማታ የተዘጋው በር ሳግደው በስጋትና በድንጋጤ ውስጥ ባሉት ወገኖች መካከል ቆሞ ሰላም ይሁንላችሁ ብሎ ያጽናናቸው የትንሣኤ ጌታ ዛሬም መጽናናትን ይሰጣልና በችግር በፈተና ያላችሁ ወገኖች የእናንተ ጌታ በድል ይገለጣል፣ ይደርስላችኋል፣ እስራቶቻችሁንም ይበጥሳል። ለተጨቆኑና ለተናቁ ለድሆች ወገኖች ሁሉ መልካሙን የምስራች ያውጃልና ወገኖቼ በዚህ ተጽናኑ፣ ልባችሁም አይታወክ። እንግዲህ የትንሣኤው በዓል የደስታ የሰላም የፍቅርና የመተሳሰብ በዓል እንዲሆንላችሁ ከወዲሁ እመኛለሁ። በዚህ ወቅት ከወትሮው በተለየ ለእርስ በርሳችሁ ቸርነት እያደረጋችሁ ድሆችን በመርዳት ኑሮ የከበዳቸውን በማገዝ ተስፋ ለቆረጡት ተስፋ እየሆናችሁ ያዘኑትን እያጽናናችሁ ለሰው ሁሉ መልካምን እያደረጋችሁ ምናልባትም በጥላቻ ወይም በሆነ ሰበብ በቅራኔ ያላችሁ ወገኖች ለይቅርታና ለእርቅ በመፈላለግ በዓሉን በደስታ እንድታከብሩ አደራ እላለሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ጸጋውን ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙን ዕለት ዕለት ያብዛላችሁ። አሜን።